አሁን ያለው የትግራይ ሁኔታ ምን ይመስላል? የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በሶስት ከፍተኛ የሰራዊት አመራሮችና በክልሉ ሰላምና ጸጥታ ቢሮ ኃላፊ ላይ ያሳለፉትን ጊዜያዊና ዘላቂ እግድ ተከትሎ በትግራይ ብዙ ልክ ያልሆነ ነገሮችን በመታየት ላይ ይገኛሉ። ከመጋቢት 1 2017 ዓ.ም በኋላ በትግራይ ያለውን ፖለቲካዊ ትንኮሳና አጠቃላይ ሁኔታ ስንከታተል ቆይተናል። አቶ ጌታቸው ረዳ ከበፊት ባልተለመደ ሁኔታ የግል ሚዲያ ጋዜጠኞች በማሳተፍ ሰኞ መጋቢት 1 2017 ዓ.ም በጽህፈት ቤታቸው ጋዜጣዊ መግለጫ መስጠታቸውን ተከትሎ ከምሽቱ 4 ሰዓት 3 ከፍተኛ የሰራዊት አመራሮች በጊዜያዊነት ማገዳቸውን በደብዳቤ አስታወቁ። በንጋታው መጋቢት 2 2017 ዓ.ም የክልሉ የሰላምና ጸጥታ ቢሮ የሶስት ከፍተኛ የሰራዊት አመራሮች እግድ ተቀባይነት የሌለውና የማይተገበር ሲል ጊዜያዊ አስተዳደሩን ፕሬዝዳንት የሚጻረር መግለጫ ሰጠ። የሰላምና ጸጥታ ቢሮ መግለጫ ፈጣን ማሳሰቢያ መግለጫ በመስጠት ያጣጣለው የፕሬዝዳንት ጽህፈት ቤት አስከትሎ የቢሮ ኃላፊ ከማንኛውም የመንግስት ስራ በዘላቂነት ማገዱን አስታወቀ። በዛው ቀን መጋቢት 2 2017 ዓ.ም አመሻሽ አቶ ጌታቸው ረዳ ወደ አዲስ አበባ ተጓዙ። መጋቢት 3፣ 4፣ 5 2017 ዓ.ም ለሀገር ውስጥ እና የውጭ ሚዲያዎች ጋዜጣዊ መግለጫ ከአዲስ አበባ ሰጡ። ከኢፌድሪ የውጭ ጉዳይ ሚኒስቴር ዶክተር ጊዲዮን ጢሞቴዎስ ጋር በመሆን በአዲስ አበባ ተቀማጭ ለሆኑ ዲፕሎማቶች የትግራይ ወቅታዊ ሁኔታ አብራርተዋል። ፕሬዝዳንት አቶ ጌታቸው ረዳን ከጻፏቸው የእግድ ደብዳቤዎችና መግለጫዎችን ውይይቶች በኋላ ያሉ ሁኔታዎች ምን ይመስላሉ? ከመጋቢት 2 2017 ዓ.ም ጀምሮ የተፈጠረው ፖለቲካዊ ቀውስ ተከትሎ ባንኮች በተለይ ደግሞ የኢትዮጵያ ንግድ ባንክ በሮች በረጃጅም ሰልፎች ተሰልፈው የተለያዩ ባንኮች ኤቲኤም ማሽኖችን ገንዘባቸው ተሟጦ ታይቷል። መቀሌ ጨምሮ በሌሎች ከተሞች እህል ጨምሮ በበርካታ መሰረታዊ ሸቀጦች ከፍተኛ የሚባል ዋጋ ጭማሪ አለ። በጤፍ ብቻ በኩንታል እስከ 2000 ብር ጭማሪ ተደርጓል። በአውቶቡስና በአውሮፕላን ትግራይ ወደ አዲስ አበባ አቅጣጫ የሚጓዝ ህዝብ ቁጥር ብዛት አለው። እስከ ቀጣዩ ሐሙስ መጋቢት 11 2017 ዓ.ም ድረስ ከትግራይ ወደ አዲስ አበባ ቢደረግ የአየር ጉዞ ትኬት ተቆርጦ አልቋል። ሰላም ባስ በመሰሉ ትልልቅ የሀገር አቋራጭ አውቶቡሶች አገልግሎት የሚሰጡ ትራንስፖርት ድርጅቶችም እስከ ማክሰኞ መጋቢት 9 2017 ትኬቶቻቸው ሸጠው ጨርሰዋል። እንደተፈጠረው ውጥረት በሆቴል ቱሪዝም ኢንዱስትሪው ላይ አሉታዊ ጫና ማሳደር መጀመሩን የሆቴል ባለቤቶችና ስራ አስኪያጆች ተናግረዋል። ውጥረቱን ተከትሎ በተፈጠረ የነዳጅ ዋጋ መወደድ ከከተማ ወደ ከተማ የሚደረገው ክፍያ በእጥፍ ጨምሯል። በነዳጅ እጥረት ረጃጅም የታክሲ ሰልፎች ይታያሉ። እስርና ማንገላታትስ የሚለውን የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መጋቢት 5 2017 ዓ.ም አመሻሽ ለሚዲያዎች በሰጡት ጋዜጣዊ መግለጫ በትግራይ ያለው የፖለቲካ ቀውስ ከክልሉ አቅም በላይ፣ የፌዴራል መንግስት ችግሩን ለመፍታት ጣልቃ አይገባም፣ በተፈጠረው ፖለቲካዊ ልዩነት ምክንያት አሳዳጅና ተሰዳጅ እንዳይኖር እየተሰራ ነው ሲሉ የጊዜው አስተዳደሩ የስራ ኃላፊዎች ተረጋግተው ስራቸው ይስሩ በማለት ቢያሳስቡም መሬት ላይ ያለው ሁኔታ ግን እሷቸው ያሉት አያሳይም። አሁን በተጨባጭ በጊዜያዊ አስተዳደሩ በተሾመ አመራሮች በመምራት ላይ የሚገኝ ደቡባዊ ዞን ብቻ ነው። ከዛ በመለስ ባሉት ዞንና ወረዳዎች ሙሉ በሙሉ በሚባል መልኩ የጊዜያዊ አስተዳደሩን ሹመኞች የሉም። ባለፉት ቀናት በተፈጠረው ፖለቲካዊ ቀውስ ምክንያት የክልሉ ፕሬዝዳንት ጽህፈት ቤት፣ የመንግስት ኮሚኒኬሽን ጽህፈት ቤት ጨምሮ ሌሎች በጊዜያዊ አስተዳደር የተሾሙ ሹመኞች ከተሞች ላይ አይታዩም። ከክልሉ ወደ አዲስ አበባ የተጓዙን በርካታ ናቸው። ባለፈው ሰኞ መጋቢት 1 2017 ዓ.ም ለአጭር ጊዜ ተይዘው የተለቀቁት የምስራቃዊ ዞን ጸጥታና ሰላም ኃላፊ ኪዱ ገብረ ጻድቃን ዳግመኛ ከተያዙ ቀናት ተቆጥረዋል። የአዲ ጉዲም ከተማ ከንቲባ ጥቂት የካቢኔ አባላት ታስረው መለቀቃቸው፣ በሳምረ ከተማ የትግራይ ነጻነት ፓርቲ አንድ አባል መስራታቸውን ተረጋግጠዋል። አቅጣጫውን ባለየው ውጥረት ምክንያት የትግራይ ነዋሪዎች ግራ ተጋብተዋል። በአጠቃላይ በክልሉ ሁኔታዎች ልክ አይደሉም።
በቀጣይ የሚኖሩ አዳዲስ ዜናዎች እየተከታተልን የምናቀርብ ይሆናል።